የእግዚአብሔር መልአክ ስሙ ድንቅ ነው። ለዞርዓ ሰው ለአማኑኤል እንደነገረው በመሠዊያው ነበልባል ውስጥ አረገ። ኃያሉ ሚካኤል ድንቅን አደረገ። የእግዚአብሔር መልአክ ስሙ ድንቅ ነው። ለዞርዓ ሰው ለአማኑኤል እንደነገረው በመሠዊያው ነበልባል ውስጥ አረገ። ኃያሉ ሚካኤል ድንቅን አደረገ። ከዳን ወገን የሆነ በእግዚአብሔር ያመነ ማኑሄ የሚባል ሰው የጌታ መልአክ ታየው። ሚስቱ መካን ነበረች፣ ልጅንም ያልወለደች። ሚካኤል ተገልጦላት በዘር ፍሬ ባረካት። የእግዚአብሔር መልአክ ስሙ ድንቅ ነው። በዖፍራ አድባር ለጌዴዎን የተገለጠው እስራኤልን ከምድያም ታደገ። ኃያሉ ሚካኤል ድንቅን አደረገ። አንተ ጽኑ ኃያል ሰው እግዚአብሔር ካንተ ጋር ነው። ክንድህን ላበረታ ተልኬአለሁ ከጌታ። አይዞ ጌዴዎን ያለው ቁርባኑን ያሸተተው ከእኛ ጋር ነው ሚካኤል ሰልፋችንን ይመራል። የእግዚአብሔር መልአክ ስሙ ድንቅ ነው። በኦርናው ድማ ሰይፍን ይዞ ቆሞ የታየው ዳዊት በመንቀጥቀጥ ፊቱን ፈለገ። ኃያሉ ሚካኤል ድንቅን አደረገ። በሦስት ቀን ቸነፈር እንዳትጠፋ ምድር 70,000 ሰዎች ወድቀው መልአኩን በቃ አለው። ለምሕረት ይመጣሉ፣ ለመዓት ይላካሉ። ሰይፉን ባፎቱ ፈቷል፣ ሚካኤል ለሕዝቡ ቆሟል። የእግዚአብሔር መልአክ ስሙ ድንቅ ነው። ስምዖን ጴጥሮስን ከወህኒ ቤት ገብቶ ያወጣው የእጆቹን ሰንሰለት ፈቶ አረገ። ኃያሉ ሚካኤል ድንቅን አደረገ። በጠባቂዎች መሃል ኬፋን ከእንቅልፉ አንቅቷል። የተዘጋውን ደጃፍ አልተሳነውን ማለፍ ሚካኤል የመራው ጴጥሮስ እግሩ የቀናው አውቆታል ልቡ በርቶ ዘለለ ስሙን ጠርቶ። የእግዚአብሔር መልአክ ስሙ ድንቅ ነው። ለዞርዓ ሰው ለአማኑኤል እንደነገረው በመሠዊያው ነበልባል ውስጥ አረገ። ኃያሉ ሚካኤል ድንቅን አደረገ። የእግዚአብሔር መልአክ ስሙ ድንቅ ነው። ለዞርዓ ሰው ለአማኑኤል እንደነገረው በመሠዊያው ነበልባል ውስጥ አረገ።